ሰላም ጋይስ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ወረቅ አይነት ብለን እንሰራ ነው። ተመሸነ የጀመርኩትኝ ለዛ ነው። ከመጀመሪያው ምን እንደጀመርኩኝ አከታተፉ ምናምን መቼም ሁላችንም አይጠፋንም፣ ግን ግብአቶቹ ምንድን ናቸው የሚለውን ለአዲስ ጀማሪዎች አሁን አዲስ አረብ ሀገር መጥተን ወረቅ አይነት ስሩ ስንባል ለመስራት የምንፈልግ ልጆች ቶሎ ብላችሁ ዩቱብ ላይ ወይም ደግሞ ቲክቶክ ላይ ገብታችሁ ወረቅ አይነት እንደተሰራጋችሁ ለማየት የምትፈልጉ ልጆች ይሆናል። የለመዳችሁትም ደግሞ የእናንተ መንገድ እና የኔ መንገድ አሰራር ሊለያይ ይችላል እና የእናንተንም ኢንሻአላህ ሀያለሁ እየገባሁ የኔንም አይውልኝ ደስ የሚል ከሆነም ሰርታችሁ ሞክሩት። ያው እንግዲህ እዚህ ጋር የተጠቀምኩትን ብቻ ነው የምነግራችሁ። የተጠቀምኩት በግዶንስ፣ ኩስበራ፣ ሸበት፣ ነዕና፣ የተላጠ ቲማቲም 2 ራስ ተጠቅም ያለው፣ ሽንኩርት 2 ከፍ ያለ ተጠቅም ያለሁኝ። ከዛ በቀጠለ ደግሞ ጨው 1 ማንኪያ ተጠቅም ያለሁኝ። ጨው 1 ማንኪያ ተጠቅም ያለው። ዘይቱን ደግሞ በዚህ 1 ተግማሽ አርጌያለሁኝ። ድብስ ሩማል በዚህ ማንኪያ 1 አርጌያለሁ። ጨውም እንደዚሁ 1 ማንኪያ ያረኩት። ፍልፍል አስወጥ ወይም ደግሞ ቁንዶ በርበሬም 1 በዚህ ተጠቅሜያለሁ ማለት ነው። ነጭ ሽንኩርት ደግሞ ይሄ ሙሉ ራስ አለ አይደለ? እሱን 1 ወቅጬ ተጠቅሜያለሁ ማለት ነው። ይሄ ግብአቱ ማለት ነው። እንግዲህ ይህን ይመስላል ወረቅ አይነታችን። አሁን ወደ መጠቅለላችን እንሄዳለን። ግን እኔ ያው ቪዲዮ የሚቀርጽ ሰው ስለሌለ ብቻዬን ስለሆንኩኝ ያው ለመቀረጽ አይመችም። የዚህ ጋር ወረቅ አይነቱን ቅጠሉን በፈላ ውሃ አድርጉት ማለት ነው። የፈላ ውሃ ጎን እንትን አድርጉበት ይቀመጥ። ይሄኛውን እስከምከትፉ እስከምሰሩ ድረስ ይሄ በፈላ ውሃው ይቀዘቅዝላችኋል። ለመጠቅለል ይጠነክራል፣ አይቆራረጥም፣ አይበጣጠስም ማለት ነው። ለአዲሶች በጣም ወላሂ ወዲያው እንደመጣሁ እኔ በጣም ተቸገርኩት የነበረው ማለት ነው። ምክንያቱም ተእቃው አውጥቼ ቀጥታ ስጠቀልለው ይበጣጠስ ነበረ፣ ጥንካሬ የለውም ነበረ። ግን አሁን በፈላ ውሃ ሳረገው የፈላው ውሃ ጥንካሬ ይሰጠዋል። እንደፈለኩኝ እጠቀልላለሁ ማለት ነው። እንግዲህ ድስታችን በዚህ መልኩ ድንች ብቻ ነው የተጠቀምኩት። ሌሎች ቦታዎች ሽንኩርትም እንግዲህ የተለያዩ ነገሮችን ይጠቀማሉ። ተስር ቲማቲም ይጠቀማሉ። እኔ ድንች ብቻ ነው የምጠቀመው ማለት ነው። እና ይህን ይመስላል ውዶቼ። ያው ስተቀለል ምናምን አይታይም። ይሄን ደግሞ በዚህ እንዳታረጉት ማለት ነው። ይሄን እንዳታረጉት፣ በዚህ ታረጉት። ከዛ ተጠቅላችሁ በኋላ ወደዚህ ሲገለበጥ በጣም ቆንጆ መልክ ያመጣል ማለት ነው። ይሄ እና ለዛ ነው እንግዲህ አንድ ስለሆነ ነው። በጣም ይቅርታ ኢንሻአላህ። እንግዲህ አዲስም ጀማሪ ስለሆንኩኝ ነው። ጓደኛ ምናምን ሲቀርጸኝ ደግሞ እመጣለሁ ተመልሼ ኢንሻአላህ። እና መልካም ነይት። ያው ይሄን ጠቅልዬ ስጨርስ ምንድነው የማደርገው? ልክ በዚህ አሁንም በዚህ 1 ዘይቱን እጠቀማለሁ። ሎሚ ረስቻለሁ ለካ ሎሚ 1 በዚህ ተገማሽ ለዛኛው ማረጋለሁ ማለት ነው። ለዚህ ጠቅልዬ ስጨርስ ድስቱ ሳስገባ የምጠቀመው ሎሚ 1 ያረጋለሁ። ዘይቱን 1 አረጋለሁ። ጨው 1 ማንኪያ፣ አሁንም ቁንዶ በርበሬ ወይም ፍልፍል አስወጥ 1 ማንኪያ፣ ድብስ ሩማንም 1 ማንኪያ እጠቀማለሁ ማለት ነው። ጠቅልዬ ተጨረስኩ። እንግዲህ እሱ ካስገባሁኝ በኋላ ተላይ የማረግበት ማለት ነው። ተላይ ሳረግበት ደግሞ መለሳለሁ፣ አሳያችኋለሁ ማለት ነው።